ሰላም እንዴት ሰንብታችኋል? ዛሬ ሙሉ በሙሉ የብዙዎችን ትኩረት ስለሳበውና የማህበራዊ ሚዲያው መነጋገሪያ ስለሆነው የቤተልሔም ሰለሞንና የሀብታሙ ይሄነውን አስደሳች ዜና ይዘንላችሁ ቀርበናል። በቅድሚያም ቪዲዮውን ላይክ በማድረግ ይጀምሩ። ባለፈው እሁድ በሰይፉ በኢቢኤስ ሾው ላይ ያደረጉት ቃለ መጠይቅ ሁላችንም የምናስታውሰው ነው። አሁን ደግሞ ሁለቱ አርቲስቶች ደጋፊዎቻቸውን የሚያስደስት አዲስ እርምጃ ወስደዋል። ባለፈው እሁድ በሰይፉ ሾው ላይ ሲቀርቡ በሁለቱ መካከል የነበረው ቅርበትና ወዳጅነት የብዙዎችን ቀልብ ስቦ ነበር። ተመልካቾች በኮመንት መስጫው ላይ እነዚህ ሰዎች እንደገና ተመልሰዋል ወይስ አዲስ ነገር አለ በማለት በርካታ ጥያቄዎችን ሲያስነሱ ቆይተዋል። በወቅቱ የነበራቸው ፈገግታ፣ የተለዋወጧቸው ቃላቶችና የነበራቸው ስሜት ፍቅራቸውን እንደገና ማሰርሰሩን የሚያሳይ ምልክት እንደነበር በርካቶች ሲገምቱ ነበር። ደጋፊዎቻቸውም ሁለቱ አብረው እንዲሆኑ ያላቸው ምኞት ሲገልጹ ቆይተዋል። አሁን ግን ወሬው ወሬ ብቻ ሆኖ አልቀረም። ቤተልሔም ሰለሞንና ሀብታሙ ይሄነው ወደ ቀድሞ ፍቅራቸው መመለሳቸውና አብረው መሆናቸውን በተግባር አሳይተዋል። ይህን አስደሳች ዜና ደግሞ ለደጋፊዎቻቸው ያበሰሩት በአንድ ላይ በከፈቱት አዲስ የማህበራዊ ሚዲያ ገጻቸው ነው። ዮላላ ኦፊሻል በተሰኘው አዲስ የዩቲዩብ እና የቲክቶክ ቻናላቸው አማካኝነት አብረው መስራት መጀመራቸውና የፍቅር ጉዟቸውን እንደሚቀጥሉ ይፋ አድርገዋል። በዚህ አዲስ ዮላላ ኦፊሻል ቻናል ላይ ምን አይነት ይዘቶች ይዘውልን እንደሚመጡ በርካቶች በጉጉት እየጠበቁ ይገኛል። የዕለት ተዕለት ህይወታቸውን፣ አዳዲስ ስራዎቻቸውና የጋራ ቪዲዮዎቻቸውን እንደሚያቀርቡልንም ይጠበቃል። ዜናው ይፋ ከሆነበት ሰዓት ጀምሮ በማህበራዊ ሚዲያ ላይ በርካታ ሰዎች እንኳን ደስ አላችሁ በማለት መልካም ምኞታቸውን እየገለጹላቸው ይገኛል። የሁለቱ እንደገና መገናኘት በብዙዎች ዘንድ ትልቅ ደስታንም ፈጥሯል። እንግዲህ ለቤተልሔም ሰለሞንና ለሀብታሙ ይሄነው መልካምና ስኬታማ ፍቅር እንዲሁም የሙያ ዘመን እንመኛለን። አዲሱን ዮላላ ኦፊሻል ዩቲዩብ እና ቲክቶክ ቻናልን በመከታተል አዳዲስ ቪዲዮዎችን ማግኘት ትችላላችሁ። እናንተስ በቤቲና በሀብታሙ እንደገና መመለስ ላይ ምን ተሰማችሁ? በሰይፉ ሾው ላይ የነበራቸው ቆይታስ እንዴት አያችሁት? አስተያየታችሁን ከስር በኮሜንት ላይ ጻፉልን። ቪዲዮውን ደግሞ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁ እናመሰግናለን። ሰናይ ቀን